እንዴ ምን ሆነ ነው? ይቅርታ ወንድሜ። ወይኔ ጉዴ ዛሬ ተበላው። ምንድነው የሚያደናብር? እባክህ ወንድሜ ተባበረኝ። እዛ ጋር ሚስቴና ፍቅረኛ ይቆማል። ማን እንዳገናኛቸው? ሚስቴና ፍቅረኛ? ወንድሜ አንድ ነገር ብቻ ተባበረኝ። ታዩ ሌላ ችግር ነው። መኪናዬን ብቻ ይዘህልኝና። ችግር የለውም። ምን አይነት ሰው ነው እንዴ? ወይኔ እንዴ ምን ሆነ ነው? መኪናው ጋር ሚስቴና ፍቅረኛ ይቆማል። ያንተም ምን አይነት እንዴ? አንተ ውሻ! ሚስቴ አንተስ ብትሆን ሚስቴን አንተንም እሷንም ገላቸዋል። ራስህ እንደ ጻድቅ ታያለህ እንዴ? አንተም እኔም ስተት ሰርተናል። አሁን ሚስቴ ጋር ደውልና እንደማታገኛትም እንደማፈልጋት ንገራት። አንተም ደውል። ፍቅረኛ ይደወለ መጣ። የኔም ደወለ። ትሰሚኛለሽ? አይንሽም ማየት አልፈልግም። ሁለተኛ እዚህ ስልክ ላይ እንዳትደውይ። ከዚህ በኋላ እዚህ ስልክ ላይ እንዳትደውይ። ምን ሆነሽ ነው? ባል ይደወለ መጣ። የኔ ሚስት ከተገናኘን አብረን ጊዜ ካሳለፍን ቆየናል። ለምን ዛሬ ራት አልጋብዝሽም? ደስ ይለኛል። ምንድነው ባሌ ደስተኛ ያደረገሽ? ባሌ ዛሬ ማታ ራት ሊጋብዘኝ ነው። የኔም ብለው እንደውሎ ራት ልጋብዝሻለኝ። ለምን አራታችንም አንድ ላይ እንበላው? ውይ ደስ ይለኛል። ቆይ ልንገረው። ሄሌን ፍቅር ዛሬ ተዋወቅኳት። የሆነች ምህሩ የምትባል ጓደኛ አለችኝ። ዛሬ ተዋወቅኳት ጀሪ የምትባል ጓደኛ ያለች። ለምን አንድ ላይ ራት አንበላው? ሰርጆ ስራ አለብኝ። ይቅር ስራ አለብኝ። ይቅር